ጤና ይስጥልን። የመስከረም 30 2018 ዓ.ም የዕለታዊ ዜናዎችን ወደ እናንተ እናደርሳለን። እንደዚህ አይነት ወቅታዊ መረጃዎችን ለማግኘት ይህን የዩቲዩብ ቻናል ሰብስክራይብ ያድርጉ። ቀድሞ መረጃው እንዲደርሱ ደግሞ የደውል ምልክቱን ይጫኑ። ወደ ዜናዎቹ እናልፋለን። ፕሬዝዳንት ታዬ አጽቀሥላሴ ከአውሮፓ ህብረት ኮሚሽን የውጭ ጉዳይ ከፍተኛ ተወካይ ካጃ ካላስ ጋር ተወያይተዋል። በውይይታቸውም በኢትዮጵያና በህብረቱ መካከል ያለውን ግንኙነት ስለማጠናከር እንዲሁም በባለ ብዙ ወገን ጉዳዮች ላይ መክረዋል። በተጨማሪም በአፍሪካ ቀንድ ቀጠና ሰላምና መረጋጋት ዙሪያ መምከራቸውን ፕሬዝዳንቱ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ፕሬዝዳንት ታዬ በቤልጂየም ብራሰልስ እየተካሄደ ከሚገኘው ሁለተኛው የግሎባል ጌትዌይ ፎረም ጎን ለጎን የሁለትዮሽ ውይይቶችን በማድረግ ላይ ይገኛሉ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራ ከፍተኛ የኢትዮጵያ ልዑክ በናይሮቢ ኬንያ ዲጂታላይዜሽንን ለቀጠናዊ የእሴት ሰንሰለት መጎልበት በመጠቀም ለዘላቂና አካታች እድገት ማዋል በሚል ጭብጥ በተካሄደው 24ኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ የመሪዎች ጉባኤ ላይ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ጉባኤውን በሚመለከት በሰጡት ማብራሪያ እንደ ኮሜሳ ያለው ቀጠናዊ አደረጃጀት ሀገራት ነፃ የንግድ ቀጠና በመፍጠር በመካከላቸው የእቃዎችና የአገልግሎቶች ዝውውርን የሚያሳልጡበት ነው ብለዋል። ማህበረሰቦች እቃዎችንና አገልግሎቶችን በነፃ ማዘዋወር በቻሉ ቁጥር በመካከላቸው ሊፈጠር የሚችለውን ግጭት እየቀረ ከፉክክር ይልቅ በትብብር ላይ የተመሰረተ ግንኙነት የሚዳብርበት ሁኔታ ይፈጠራል ብለዋል። እንዲህ ያለው ቀጠናዊ የጋራ አደረጃጀት የሸቀጦች ብቻ ሳይሆን የሰው ዝውውርንም ነፃ ሆኖ የአንድ ሀገር እድገት የሌላው ሀገር እድገት የሚሆንበት ከፉክክር ይልቅ በመተጋገዝ ላይ የተመሰረተ አብሮ የማደግ እሴት የሚዳብርበት ጭምር ነው ሲሉም ገልጸዋል። ኮሜሳም በቀጠናው ሀገራት መካከል የንግድ ትስስር ተግባራዊ ከማድረግ አንጻር ብዙ ርቀት የተጓዘ ጥምረት እንደሆነ አቶ ጌታቸው ጠቅሰዋል። ጉባኤው ሀገራት የዲጂታል ስርዓት የእሴት ሰንሰለትን የተሻለ ደረጃ ላይ በማድረስ ተጠቃሚ በሚሆኑባቸው አማራጮች ዙሪያ የልምድ ልውውጥ ማድረግ እንደሚገባ አጽንኦት ስለመስጠቱም አቶ ጌታቸው ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪ ምርመራ አሰራር ላይ ግልጽነትና ተጠያቂነትን መፍጠር የሚያስችል መተግበሪያ ከነገ ጥቅምት 1 2018 ጀምሮ ስራ ላይ ይውላል። መተግበሪያው ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዞ የሚፈጠሩ ችግሮችን መቀነስ እንደሚያስችል የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ተናግረዋል። በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ አሰራርን መፍጠር የሚያስችል ዘመናዊ የቆጣሪ ምርመራ ስራ መረጃዎችን በሲስተም መመዝገብ ያስችላልም ነው ያሉት። መተግበሪያው በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ የሚያስችል መሆኑንም አስረድተዋል። ለሁሉም የቆጣሪ አይነቶች የሚያገለግለው መተግበሪያው በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን እንደሚዘግብም ጠቅሰዋል። መረጃዎችን በዲጂታል መልክ ለመያዝ የምስል መረጃዎች በመያዝ ስራዎችን በቀላሉ ኤዲት ለማድረግ እንዲሁም ፈጣን የስራ ፍሰቶች እንዲኖሩ በማድረግ ወጪን እንደሚቀንስም አብራርተዋል። መረጃዎችን ከጂፒኤስ እና ከቆጣሪ ምርመራ ስራው የተከናወነበት ሰዓት ጋር በማገናኘት የሚመዘገብ በመሆኑ ስራ ከተጠናቀቀ በኋላ መረጃው ለውሳኔ ሰጪዎች አካል በድጋሚ ቢፈለግ በቀላሉ ማግኘት የሚያስችል ኦዲት ለማድረግ ምቹ ሁኔታን እንደሚፈጥርም አመላክተዋል። የቆጣሪ ምርመራው በማን እንደተሰራ፣ ምን ግኝቶች እንደተገኙ፣ መቼ ምርመራው እንደተከናወነ እንዲሁም የተገኘው ግኝትና የተወሰደው እርምጃን መለየት ያስችላልም ብለዋል። ላይ መክረዋል። በተጨማሪ ፕሬዝዳንት ታዬ አጽቀሥላሴ ከአውሮፓ ህብረት ኮሚሽን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች አልፋለሁ። በዓለም ላይ ግጭቶችን ለማስቆም ሰላምና መግባባት እንዲሰፍን ባደረኳቸው ጥረቶች የኖቤል ሽልማት ለእኔ ይገባኛል በማለት ሲናገሩ የነበሩትና የተለያዩ ሀገራት መሪዎችም የዘንድሮ ሽልማት ለእሳቸው ይገባቸዋል ያሉላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል የሰላም አሸናፊ ሳይሆኑ ቀሩ።
የ2025 የኖቤል ሰላም ሽልማት ለቬንዙዌላዊቷ የተቃዋሚ መሪ ማሪያ ኮሪና ማቻዶ ተበርክቷል። ማቻዶ በቬንዙዌላ ለዲሞክራሲና ለሰብአዊ መብት መከበር አድርገውታል በተባለው ያለሰለሰ ትግል ነው ተሸላሚ ሆኑት። የእስራኤል የደህንነት ካቢኔ የመጀመሪያውን ዙር የጋዛ የተኩስ አቁም ስምምነት በአብላጫ ድምፅ አጽድቋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እንዳስታወቀው በዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት ቀሪ የእስራኤል ታጋቾችን የሚያስለቅቅና ዘላቂ ሰላምን የሚያመጣ እንደሆነም ታምኖበታል። በስምምነቱ መሰረት እስራኤል 53 በመቶ ከሚሆነው የጋዛ ክፍል ጦሯን የምታስወጣ ሲሆን ሐማስ በበኩሉ 20 የእስራኤል ታጋቾችን በ72 ሰዓታት ውስጥ የሚለቅ ይሆናል። በተመሳሳይ እስራኤል 250 እስረኞችንና በጋዛው ዘመቻ በቁጥጥር ስር ያዋለቻቸውን ከ1700 በላይ ሰዎችን እንደምትለቅም ቢቢሲ ዘግቧል። የሐማስ ከፍተኛ ባለስልጣን ካሊል አልሃያ በበኩላቸው ዶናልድ ትራምፕ ያቀረቡት የተኩስ አቁም ስምምነት እቅድ ዘላቂ ሰላምን የሚያመጣ ነው ብለዋል። ታጣቂ ቡድኑ ለትራምፕ የተኩስ አቁም እቅድ ፈጣን አዎንታዊ ምላሽ መስጠቱን ገልጸው ስምምነቱ ያለምንም ችግር ተግባራዊ እንዲደረግ ከዋሽንግተን መተማመኛ አግኝተናል ነው ያሉት። ስምምነቱን ተግባራዊ ለማድረግ ሐማስ በጋዛ ከሚንቀሳቀሱ ሌሎች ኃይሎች ጋር በጋራ ለመስራት ቁርጠኛ መሆኑንም አረጋግጠዋል። የእስራኤልና ሐማስ የተኩስ አቁም ስምምነትን ተከትሎ የተባበሩት መንግስታት የምግብ መድኃኒትና ነዳጅ ወደ ጋዛ ለማጓጓዝ ዝግጁ መሆኑንም ነው የተገለጸው። ለዛሬ መስከረም 30 2018 የያዝናቸው ዜናዎች የእስካሁኖቹ ነበሩ። ሳይ ዜናዎች በቅድሚያ እንዲደርሷችሁ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም መረጃዎች ደግሞ ቀድመው እንዲደርሷችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ።